እዚህ ቤት ውስጥ ነው የሚሰራው? አዎ። ምን ነው? እንዴት? ምን ነው? ችግር አለ? አይ ችግር የለም። ያው አንድ ክፍል ቤት ውስጥ ምን አደርጋለሁ ብዬ ነው። እሱ እንኳን ለጊዜ ነው እዚህ የምንቆየው። ነገ ወደ ለብታ እንሄዳለን። አልገባኝም። ቆይ ታዲያ እዚህ ለምን መጣን? አንዴ መጣሽ? ፋና እንግዲህ ባላወቀችው መንገድ አጣብቂኝ ውስጥ ገብታ ነበር ማለት ነው። ያው እንግዲህ እንደተለመደው ስራ ፍለጋ ብላ ስከድ አንዲት የሆነ ልጅ አግኝታት ነበረ ባለፈው ክፍል ላይ ማለት ነው። ልጅቷም እንግዲህ ሰራተኛ እየፈለኩ ነው ብላ ስትላት እሷም ስራ እየፈለኩ ነው በማለት የተነሳ ምንም የማታውቃት ላይ ተከተላ ሄዳ በጣም ችግር ላይ ነበረች ማለት ነው። ልጅቱ እንግዲህ ይዛት ሄዳ አንድ ክፍል ቤት አስገብታት ነበር። አንድ ክፍል ቤት ስታስገባ ፋናን በጣም ተጨናንቃና ችግር ውስጥ እንደገባ በጣም ተሰምቷት ነበረ ማለት ነው። እንዴ እዚህ ነው እንደምሰራው ብላ ስትላት አዎም ችግር አለ ብላለቻት ልጅቱ ማለት ነው። አይ ችግር የለም ነገር ግን አንድ ክፍል ቤት ስታስገብኝ ግራ ገብቶኝ ነው ስትል ጠይቃን ነበር ፋናም። እሷም ደግሞ ወደ ሌላ ቦታ ነው የምንሄደው እዛ አይደለም የምንሰራው ብላ አታላት ነበር ማለት ነው። እንደዛ እየተባባሉ እያለ አንድ ስልክ ተደወለላት ለልጅቷ ማለት ነው። ፋናን እንግዲህ እዛ አንድ ክፍል ቤት ቆልፋባት ወጣ ነበር ማለት ነው። በጣም እየተርበተበተች እና ደንግጣ እንዴት እዚህ አንድ ክፍል ቤት ትታይ ትሄዳለች? እንዴት ስብስዬ ነው የምሰራው እያለች ስትል ነበር ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንደምን አላችሁልኝ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ሰራተኛዋ ፋና ድራማ ክፍል 4 ይዤላችሁ መጥቻለሁ ማለት ነው። ፋና እንግዲህ ያው እንደተለመደው ከዛ ታሰር ቤቷ አልተስማማ ሆና ወጥታ ስራ ስትፈልግ እያለ የሆነ ልጅ አግኝታን ነበር ማለት ነው። ውድ ቤተሰቦች ክፍል 3 ላይ እናም ልጅቷ ምንም ደስ አላለችኝም ብያቸው ነበር ማለት ነው። ልክ እንዳልኳትም ዛሬ እንግዲህ ክፍል 4 ተለቆ አይተናል ማለት ነው። ያው እንግዲህ ልጅቷ ዘግታባት ስልኳን እያናገረች ነበረ። ስልክ እያናገረች ልጅቷን ይዣታለሁ ቶሎ ብለህና እያለኝ ነበር የስራ ባልደረባዋን ስትናገር የነበረው በስልክ። እሱም እንግዲህ እየከነፈ መጥቶ ፋናን እንግዲህ በእንቅልፍ ክኒን የሆነ ክኒን ሰጥቶ አደንዝዞ አስተኝቷን ነበር ማለት ነው። በዛን ሰዓት በጣም ተደናግጣ ነበረ። ልጁ ከመምጣቱ በፊት እማ እናት እያለ እየተጣራኝ ነበረ። እባክሽ ክፈችልኝ በሩን እያለች ስትጨናነቅ እያለ በሩን ክፍት አድርጎ ሰውየው ገብቶ ያው ልጅቷን አስተኝቷት ወጥቷል ማለት ነው። በዚህን ሰዓት እንግዲህ መምህር ኤፍሬም እንግዲህ በጣም ተጨናንቆ ስልክ እየደወለ ነበረ። በጭራሽ ግን ስልኩ ሊነሳለት አልቻለም። አንድ ሰዓት ላይ ስልኩን አንስታው አሎ አሎ ስትል ያው በርግድ አድርጎ ገብቶ ልጅቱን አስተኝቷታል ነበር ማለት ነው። ያኛው ልጅ መምህር ኤፍሬምም በጣም ተጨናንቆ ወደ ቤት ልሄድ የት ብዬ ልፈልጋት እያለ ያለ የቢንያም ሚስት መታ ቤትህና ባሌ እንግዲህ እኛ ላይ ሴራ እያሴሩ ነው ምን ታስባለህ ብላ ስትጠይቀው እንዴ አንቺ ደግሞ ምንድን ነው የምትይው? እኔ ለራሴ ፋና ጠፍታኝ እየፈለግኩ ነው ሲላል ነበረ። እሷም የድሮ ሰራተኛ ናት እኔም እፈልጋታለሁ የት ናት ብላ ስትለው ነበር ማለት ነው። ሁለታቸውም እንግዲህ በጣም ተጨናንቀው ነበረ። እሱም የምትረጂ ከሆነ እሺ አብረን እንድና ልጅቷን እንፈልጋት በማለት የተነሳ ልጅቷን እንግዲህ በስልኳ የተነሳ እንፈልጋታለን እኔ ጋር ሀሳብህን ታስማማህ ብላ ስትለው ነበረ። እሱም እንደማንም በሀሳቧ ተስማምቶ ፋና ስልክ ላይ ሲደውሉት እንግዲህ ያችኛዋ ልጅ
አንስተዋለች። በዛ የተነሳ እንግዲህ ሂደው ነበረ ማለት ነው። ውድ ቤተሰቦች የዛን ሰዓት ስልክ ሲደወል ግን ያቺ ያፈነቻት ልጅቷ በጣም ግራ ተገብታ ነበር። እንዴት የወይስ ስልክ ነው ምናምን እያለች ስትል ነበረ። ለባልደረባዋስ ደውላ የፋና ስልክ ተደውሎ አንስቸው ነበር ስትል ነግረው ነበር። እሱ ደግሞ በጣም እየተናደደ እና እየተሳደበ አሁን መጣሁ ጠብቅኝ እያለ እየሮጠ ወደ ልጅቷ መጥቶ ነበር ማለት ነው። ልጅቷ ሀገር ሲመጣ በጣም ተናዶ ነበር። እሷንም ገፍትሮ ወደዛ ጥሎ ይችኛዋን ልጅ እንግዲህ ለማንሳት ሲሞክር ሲል ኤፍሬም እና የቢኒያም ባለቤት መጥተዋል ማለት ነው። የዛን ሰዓት ሲመጡ እሱን በእንጨት መጥተው ጥለው ፋናን እያነሱ ነበር ማለት ነው። ውድ ቤተሰቦች የዛሬው ቪዲዮ እንግዲህ እዚህ ላይ ነው ያበቃው። ኢንሻአላህ ደግሞ በክፍል 5 የምናየው ይሆናል። ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች ስለነበረን ቆይታ ስላዳመጣችሁ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።